እስኪ ያስቡት በዚህ በምንኖርባት ፕላኔት ላይ የፊዚክስና የሳይንስ ህጎች ሙሉ በሙሉ የሚፈርሱባቸው መኖራቸው ራሱ ለአእምሮ የማይቻል የሚመስሉ እውነተኛ ቦታዎች አሉ ብላችሁ ታምናላችሁ? ሳይንቲስቶችና ተመራማሪዎች ለዘመናት በጥናት ሊፈቱት ያልቻሉትን እስከ መጨረሻ ካያችሁት ለማመን የሚከብዱ 5 ተአምራዊ ቦታዎችን አንድ በአንድ አሳያችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። አንደኛ፣ ካታቱምቡ በደቡብ አሜሪካ በቬንዙዌላ ሀገር የሚገኘው የማራካቦ ሐይቅ በቀን ከማንኛውም ሰላማዊ ቦታ አይለይም። የአካባቢው ነዋሪዎች አሳ በማጥመድ ኑሯቸውን ይመራሉ። ነገር ግን ፀሐይ መጥለቅ ሲጀምር ይህ ሰላማዊ ቦታ በአንድ ጀንበር ወደ ምድር ሲኦልነት ይቀየራል። ፀሐይ ስትጠልቅ ከባድና ጥቅጥቅ ያለ ጨለማ አካባቢን ይውጠዋል። ከዚያም የመጀመሪያው መብረቅ ሰማዩን ሰንጥቆ ይወርዳል። ይህ መብረቅ ግን እንደምናውቀው አይነት ተራ መብረቅ አይደለም። በደቂቃ ውስጥ ብቻ እስከ 28 ጊዜና በአንድ ሰዓት ብቻ 1000 ጊዜ ሰማዩ በብርሃን ይገረፋል። ይህ ቦታ የካታቱምቡ መብረቅ በመባል ይታወቃል። ሳይንቲስቶች ይህንን ክስተት ሲመለከቱ መጀመሪያ ላይ አይናቸውን ማመን አልቻሉም ነበር። እንዴት አንድ ቦታ ላይ መብረቅ ለሺዎች ዓመታት ሳይቋረጥ ይወርዳል የሚለው ጥያቄ ለዘመናት የዓለም ተመራማሪዎችን ሲያከራክር ቆይቷል። ይህ ተአምር የሚፈጠረው በቦታ ልዩ መልክዓ ምድራዊ አቀማመጥ ምክንያት ነው። ከአንዲዝ ተራሮች የሚነፍሰው ቀዝቃዛ ንፋስ ከሐይቁ ሞቅ ካለው አየርና በረግረጋማው ምድር ውስጥ ከሚገኘው የሚቴን ጋዝ ጋር ይጋጫል። ይህ ግጭት በሰማይ ላይ ግዙፍ የኤሌክትሪክ ኃይል ይፈጥራል። ይህ የኤሌክትሪክ ኃይል በጣም የበረታ ከመሆኑ የተነሳ የሚፈጥረው ብርሃን እስከ 400 ኪሎ ሜትር ርቀት ድረስ ይታያል። በጥንት ዘመን የነበሩ መርከበኞች ምንም አይነት ኮምፓስ ወይም ካርታ ሳይጠቀሙ የዚህን መብረቅ ብርሃን እንደ ፋኖስ በመጠቀም ባህር ላይ ይጓዙ ነበር። ለዚህም ነው የማራካይቦ ፋኖስ የሚል ስም ያገኘው። እስቲ ራሳችሁን በነዋሪዎቹ ቦታ አድርጋችሁ አስቡት። በየዓመቱ ለ260 ቀናት ያህል በየሌሊቱ ለ10 ሰዓታት ሙሉ ከጭንቅላታችሁ በላይ ሰማዩ ሲሰነጠቅና ሲያገሳ ያድራል። ይሁንና የሚያስገርመው ነገር ይህ መብረቅ አብዛኛውን ጊዜ የሚከሰተው ከፍ ባለ ደመና ላይ ስለሆነ የሚፈጥረው ድምፅ መሬት ላይ ብዙም አይሰማም። በዚህ አስደናቂ ክስተት ምክንያት ቦታው በዓለም ላይ ከፍተኛ የመብረቅ ክምችት ያለበት ተብሎ በጊነስ ወርልድ ሪከርድ መዝገብ ላይ ሰፍሯል። በ1 ስኩዌር ኪሎ ሜትር ውስጥ ብቻ በዓመት 250 መብረቆች ይወርዳሉ። ነገር ግን ይህ መብረቅ ተፈጥሯዊ ክስተት ብቻ አይደለም፣ የአንድን ሀገር ታሪክም ጭምር ቀይሯል። በ1595 ዓመተ ምህረት ታዋቂው የእንግሊዝ የባህር ላይ ወንበዴ ሲር ፍራንሲስ ድሬክ በሌሊት ተሸሽጎ ቬንዙዌላን ለመውረር ሲሞክር የካታቱምቡ መብረቅ በድንገት ሰማዩን በብርሃን በመሙላቱ የቬንዙዌላ ወታደሮች ጠላትን ቀድሞ አይተው እንዲያሸንፉ አድርጓቸዋል። ሳይንስ ምክንያቱን ቢያውቅም ተፈጥሮ ግን አሁንም በዚህ ቦታ ላይ የራሷ የኃይል የበላይነትን እያሳየች ትገኛለች። ይህ መብረቅ የማይቆምበት የሰማይ ቁጣ ነው። ነገር ግን ተፈጥሮ እኛን ማስገረሟን እዚህ ላይ አታቆምም። ሁለተኛ፣ ሌክ ሂለር። ለመጀመሪያ ጊዜ ይህንን ቦታ በፎቶ ወይም በቪዲዮ ስትመለከቱት ይሄማ የፎቶሾፕ ስራ ነው ትላላችሁ። ነገር ግን ማለቂያ ከሌለው ሰማያዊ ውቅያኖስ አጠገብ በአረንጓዴ ደን ተከቦ የሚገኘው ይህ የሮዝ ቀለም ሐይቅ 100% እውነተኛ ነው። ቦታው የሚገኘው በአውስትራሊያ ምዕራባዊ ክፍል ባለ አንድ ገለልተኛ ደሴት ላይ ሲሆን ሌክ ሂለር በመባል ይታወቃል። ይህንን ሐይቅ በ1802 ዓመተ ምህረት ማቲ ፍሊንደርስ የተባለ እንግሊዛዊ መርከበኛ ወደ ተራራ ጫፍ ወጥቶ በአጋጣሚ ሲመለከተው አይኑን ማመን አልቻለም ነበር። በጫካው መሃል ግዙፍ የሮዝ ቀለም ፈሳሽ ተኝቶ ነበር። የሚገርመው ነገር የዚህ ሐይቅ ውሃ እንደሌሎቹ ባለቀለም ሐይቆች ሳይሆን በብርጭቆ ቀድታችሁ ብታውጡት እንኳን ቀለሙ አይለወጥም፣ ያው ሮዝ ሆኖ ይቀጥላል። ሳይንቲስቶች ቀለሙን ለመቀየር በላቦራቶሪ ውስጥ ለዓመታት ብዙ ምርምር አድርገዋል። በመጨረሻ ምስጢሩ ተፈታ። ይህ ቀለም የመጣው በሐይቁ ውስጥ ከሚኖሩ ዱናሊየላ ሳሊና ከተባሉ ጥቃቅን አልጌዎችና ልዩ ባክቴሪያዎች ነው። ሐይቁ በጣም ከፍተኛ የጨው ክምችት ስላለው እነዚህ ፍጥረታት ራሳቸውን ከፀሐይ ጨረር ለመከላከል ሲሉ ካርቴኖይድ የተባለ ቀይ ቀለም ያመነጫሉ። ይሄ ቀለም ከጨው ጋር ሲደባለቅ ሐይቁን ሙሉ በሙሉ ሮዝ ያደርገዋል። ታዲያ ይህንን የመሰለ ሐይቅ ካየን ዘለን መግባት እንችላለን? መልሱ አዎ ነው። ውሃው ለሰው ልጅ ቆዳ ምንም አይነት ጉዳት አያመጣም። እንዲያውም የጨው መጠኑ ከሙት ባህር ወይም ዲዲሲ ጋር እኩል ስለሆነ እዚህ ሐይቅ ውስጥ ስትገቡ መስጠም አትችሉም። ውሃው ራሱ ወደ ላይ ያንሳፋችኋል። ነገር ግን በአሁኑ ሰዓት አካባቢው ጥብቅ ተፈጥሯዊ ቦታ ስለሆነ በሄሊኮፕተር ወይም በልዩ ፍቃድ ካልሆነ በስተቀር መጎብኘት አይቻልም። ተፈጥሮ በአውስትራሊያ ምድር ላይ የሳለችው አስደናቂው ስዕል ይህን ይመስላል። ሶስተኛ፣ ጃንግ ዲያንኪሲያ። ለመጀመሪያ ጊዜ ይህን ቦታ የተመለከተ ሰው አንድ ድንቅ ሰዓሊ በግዙፍ ብሩሽ ተራራውን ቀብቶታል ብሎ ሊያስብ ይችላል። ነገር ግን በሰሜን ምዕራብ ቻይና የሚገኙት እነዚህ ተራሮች ሰው ሰራሽ ሳይሆኑ ተፈጥሮ በሚሊዮን ለሚቆጠሩ ዓመታት የሳለቻቸው እውነተኛ ድንቅ ስራዎች ናቸው። እነዚህ ተራሮች
ዣንግዳንኪሲያ በመባል ይታወቃሉ። ልክ እንደ ቀስተ ደመና መሬቱ ላይ የሚታዩት የቀለም ንብርብሮች በጣም ፍጹም ከመሆናቸው የተነሳ ቦታው ላይ ቆማችሁ ስትመለከቱት በምድር ላይ ሳይሆን በሌላ ምስጢራዊ ፕላኔት ላይ ያላችሁ ነው የሚመስለው። ለመሆኑ ተፈጥሮ ይህን ተአምር እንዴት ልታስብ በማይችል መልኩ ልትሰራው ቻለ? ሳይንቲስቶች እንደሚሉት ታሪኩ የጀመረው ከ24 ሚሊዮን ዓመታት በፊት ነው። ለዘመናት የተለያዩ ቀይ የአሸዋ ድንጋዮች እና ማዕድናት እርስ በእርስ መደራረብ ይጀምራሉ። ከዚያም የቴክቶኒክ ሰሌዳዎች ወይም የመሬት ውስጥ አካላት እርስ በእርስ ሲጋጩ መሬቱ ወደ ላይ ተገፍቶ እነዚህ ተራሮች ፈጠረ። በመጨረሻም ለሺዎች ዓመታት የጣለው ዝናብና የነፈሰው ኃይለኛ ንፋስ የተራራውን ውጫዊ ክፍል እየጠረገ ውስጡ የተደበቁትን ባለቀለም ማዕድናት ወደ ውጭ ያወጣቸው። ልክ ኬክ ተቆርጦ ውስጡ እንዳለው አይነት ውብ ንብርብር። የዚህ ቦታ ሌላኛው አስገራሚ ምስጢር ተራራው ሁል ጊዜ አንድ አይነት ሆኖ አለመታየቱ ነው። በዝናባማ ቀናትና ፀሐይ በምትወጣበት ወርቃማ ሰዓት ላይ ቀለሞቹ በከፍተኛ ሁኔታ ይበራሉ። በተቃራኒው ደመና በሆነ ቀን ደግሞ ቀለሞቹ ቀዝቀዝ ይላሉ። በዚህ ድንቅ ውበቱ ምክንያት ቦታው በዩኔስኮ የዓለም ቅርስ መዝገብ ላይ ሰፍሯል። አራተኛ ዳርቫዛ ጋዝ ክራተር። ከሰፊውና ጭር ካለው የቱርክሜኒስታን በረሃ መሃል ማታ ማታ በብዙ ኪሎ ሜትሮች ርቀት ላይ የሚታይ አንድ የሚያስፈራ ቀይ ብርሃን አለ። ወደ ቦታው ተጠግታችሁ ስትመለከቱ መሬቱ ተከፍቶ እሳት የሚተፋ ግዙፍ ገደል ታያላችሁ። የአካባቢው ሰዎች የገሃነም በር ብለው ይጠሩታል። ይህ ጉድጓድ ስፋቱ 70 ሜትር ጥልቀቱ ደግሞ 30 ሜትር ይደርሳል። የሚገርመው ግን ይህ እሳት ተፈጥሯዊ እሳተ ገሞራ አይደለም። በሰዎች ስህተት ተጀምሮ ሳይንቲስቶች ለ5 አስርት ዓመታት ሙሉ ሊያጠፉት ያልቻሉት እውነተኛ የእሳት አደጋ እንጂ። ለመሆኑ ይህ እሳት እንዴት ሊቀጣጠል ቻለ? ታሪኩ የሚጀምረው በ1971 ዓ.ም ነው። በወቅቱ የነበሩት የሶቪየት ህብረት መሐንዲሶች በዚህ በረሃ ውስጥ ከፍተኛ የተፈጥሮ ጋዝ እንዳለ አስበው ቁፋሮ ይጀምራሉ። ነገር ግን ሳይታሰብ ማሽኑ የቆመበት መሬት ሙሉ በሙሉ ተደርምሶ ማሽኖቹን ጨምሮ ወደ ውስጥ ሰመጠ። ከተደመሰሰው ጉድጓድ ውስጥ ከፍተኛ የሆነ መርዛማ ጋዝ ወደ ውጭ መውጣት ጀመረ። ጋዙ በአቅራቢያ ወደሚገኙት መንደሮች ተሰራጭቶ ሰዎችንና እንስሳትን እንዳይገድል በመፍራት መሐንዲሶቹ አንድ ውሳኔ ወሰኑ። ጋዙ ተቃጥሎ እስኪያልቅ እሳት እንልቀቅበት፣ በጥቂት ሳምንታት ውስጥ ጠፍቶ ያልቃል አሉ። ነገር ግን ስሌታቸው ስህተት ነበር። ያ በጥቂት ሰዓታት ውስጥ ይጠፋል የተባለው እሳት እነሆ ዛሬ 2026 ዓመት ላይም እንኳን ለአንድ ሰከንድ እንኳን ሳይጠፋ ለ55 ዓመታት ሙሉ እየነደደ ይገኛል። የሙቀቱ መጠን ከ1000 ዲግሪ ሴልሺየስ በላይ ስለሚሆን ወደ ጉድጓዱ ጫፍ መጠጋት እንኳን ነፍስን አደጋ ላይ መጣል ነው። ነገር ግን በ2013 ዓመተ ምህረት ጆርጅ ኮርኒስ የተባለ ካናዳዊ ተመራማሪ ልዩ የብረት ልብስ በመልበስ ወደዚህ እሳት ጉድጓድ የታችኛው ክፍል በገመድ የወረደ በታሪክ የመጀመሪያውና ብቸኛው ሰው ሆኗል። ጆርጅ በዛ የሚፈላ እሳት ውስጥ ሊኖሩ የሚችሉ ልዩ ባክቴሪያዎችን አግኝቶ ተመልሷል። የቱርክሜኒስታን መንግስት እሳቱን ለማጥፋት ብዙ ጊዜ ቢሞክርም እስካሁን አልተሳካለትም። አምስተኛውና የመጨረሻው ቲሲንጊ ደበማራሃ። ጫካ ሲባል በአእምሯችን የሚመጣው አረንጓዴ ዛፎች፣ ቅጠሎችና ለስላሳ ሳሮች ናቸው። ነገር ግን በአፍሪካ አህጉር በማዳጋስካር ግዛት ላይ የሚገኘው ይህ ጫካ ህይወታችሁን በአንድ ሰከንድ ሊቀጥፍ የሚችል ነው። ይህ ቦታ ቲሲንጊ ደበማራሃ በመባል ይታወቃል። ቲሲንጊ የሚለው ቃል በአካባቢው ቋንቋ በባዶ እግር ለመራመድ የማይቻል ቦታ ማለት ነው። ቁመታቸው እስከ 100 ሜትር የሚደርሱ እነዚህ የድንጋይ ማማዎች ልክ እንደ መጋዝ ስለታም ከመሆናቸው የተነሳ በላያቸው ላይ የወደቀን ማንኛውም አካል በቀላሉ ይቀዱታል። ታዲያ ተፈጥሮ ይህን የመሰለ ስለታም የድንጋይ ሜዳ እንዴት ልትሰራው ቻለች? ታሪኩ የሚጀምረው ከ200 ሚሊዮን ዓመታት በፊት ነው። ይህ አሁን የምናየው ቦታ በሙሉ በወቅቱ በውቅያኖስ የተሸፈነ የኖራ ድንጋይ ክምችት ነበር። በኋላ ላይ መሬቱ ወደ ላይ ሲገፋ ውቅያኖሱ ወደ ኋላ ሸሸ። ከዚያም ለአያሌ ዘመናት የጣለው ኃይለኛ ሞቃታማ ዝናብና የአሲድ ውሃ የኖራ ድንጋዩን የላይኛውን ክፍል ቀስ እያለ እየሸረሸረ ወደ ውስጥ ጥልቅ ስምጥ እንዲፈጠር አደረገው። በመጨረሻም የዝናብ ውሃው ተፈጥሯዊ የድንጋይ ቢላዎችን በጥበብ ቀርጾ ወጣ። ለሰው ልጅ እዚህ ቦታ ላይ አንድ እርምጃ መራመድ ከባድ ቢሆንም ለሙር የተባሉ ብርቅዬ የዝንጀሮ ዝርያዎች ግን ይህን ስለታም ድንጋይ እንደ መጫወቻ ሜዳ ይጠቀሙበታል። ከጫፍ ወደ ጫፍ እየዘለሉ ካለምንም መቧጨር በሰላም ይኖራሉ። ምክንያቱም እግራቸው ድንጋዩን ሙጥኝ አድርጎ መያዝ የሚችል ልዩ ተፈጥሮ አለው። ማለቂያ ከሌለው የሰማይ ቁጣ መብረቅ እስከዚህ ስለታም የድንጋይ ደን ድረስ ፕላኔታችን ምድር አሁንም ተአምራቶቿን አልጨረሰችም። ከነዚህ 5 አስደናቂ ቦታዎች ውስጥ የእናንተን አእምሮ ይበልጥ የገረማችሁ የትኛው ነው? ኮሜንት ላይ አስቀምጡልኝ።